ቲና እነ ፍቅር ቤት ሄዳ ዴብን ስፈልገው ነበረ። ዴብ ደግሞ ቤት ውስጥ አላደረም ነበር። ያደረው ግን ራሳቸው ቤት ነው፣ የእናትና የአባቱ የገዙበት ቤት ነው። እሷ ውቴድ ቤት ነው ስትል ነበረ። አሹ ግን በዱላ ሲቆምጣት የፍቅር እናት መጥተው ምንድን ነው ምን ትሰሪያለሽ? ካለ ምክንያት እንዳትመጪ አላልኩሽም ወይ ስትባል አይ በቃ እንዲሁ የሆነ ነገር ስትል በቃ ደህና ነን ጠይቀሽናል፣ ስለዚህ መሄድ ትችያለሽ ብለው ያሰናብቷታል። ቲናም ያው እሱ አሹ ሲያስወጣት ፍቅርን ውጭ ታገኛትና አሜታቸውን ይቀጥላሉ። አደይና ዴብ አንድ ጋ ነው ያደሩት። ባይኔ በብረቱ አይቻቸዋለሁ ብላ ለፍቅር ስትነግራት ይሄማ አይሆንም ብላ ፍቅር በጣም ታብዳለች። እዙ መካከል ዴብ ይመጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይሄ ቪዲዮ እየደረሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። እንግዲህ በዛሬው በአዲስ የአደይ ክፍል 124 ይዘን መተናል ማለት ነው። በዛሬው ዕለት አደይ በጣም ከፍቷታል። ዴቭ ተቀይሮብኛል ብላ በልቧ ውስጥ አድሮባታል። ግን እሱ እናቱ ቤተሰቦቹ ሲደውሉለት ለእናቱ ግን ያው እውነቱን ነገር አልተናገረምና አደይ ደግሞ በዚህ ነገር ከፍቷታል። አደይ ለሊሊ በቃ ዴቭም እንደ ለሊሊ ዴቭም ተቀይሮብኛል ብላ ነግራታለች። ይሄማ አይሆንም፣ እኔ ያለሁኝ እህቴ ስትጎዳ ማየት አልችልም፣ ዴቭን አንግኝቼ ማናገር አለብኝ ማለት ነው ስትል፣ ቢኪ ደግሞ ምን ሆነች ነው ሲላት፣ አይ ይሄንን ዝም ማለት አልችልም፣ እኔ የተሰቃየሁት ይበቃኛል፣ ስለዚህ እህቴ እንድትሰቃይ አልፈቅድም እያለች ነበረ። ሊሊ የቢኪን እናት ልክ እንደ እሷ ባይሆንም አለባበስ ቀይራ ልታገኛት ሄዳ ነበር። የቢኪ እናት ግን አግኝታት አወራቻት። ያው በደህና ያለውን ታሪክ በከፊፉም ቢሆን በከፊሉ ነግራታለች። እሷም ለቀጣይ መጣለሁኝ በደንብ ታጫውችኛለች ስትላት ባርኪን ወደሽ ነው ወይ በረከትን ትላታለች። እና ሄዱ አይ ፍቅር እያለች ሌሌ እየሳቀች ነበረና በጣም ተቀራርበዋል። ባርኬም እያያት ነበር ተደብቆ። በሌላ በኩል እነ አሹ ቤት ሮማን ገብታለች። ሮማን እና አሹ ቤት ስገባ ዴቭ ደግሞ መጥቶ ነበረ። በቃ ማረፍ ትችያለሽ፣ ስራ ጨርሰሻል ሲሉ የአደይ እናት ዴቭ ደግሞ ልሰራ ገባች እንዴ አደይስ ሲላት፣ አደይ ጥሩ ሰራተኛ ነበረች እያለች ትነግረዋለች ለዴቭ። አዎ አደይ ግን በሌላ ነገር ይገባታል፣ ሁልጊዜ የቤት ሰራተኛ መሆን የለባትም እያለ እየተናገረ ነበር። አዎ ልክ ነህ፣ ሌላ ነገር ይገባታል፣ ግን ምን ማድረግ እንችላለን እያሉ ነበር የመለሱለት። አደይ የት ነው ያለችው ሲላት ሮማን ጠየቃት። ሮማ ደግሞ ሊሊ ቤት ነው ያለችው ሲላት፣ እዛ ሄጄ ነበር የለችም ይላታል። አይ እዛም ሄጄ ነበረ የለችም ሲላት፣ እንግዳውስ ቅምጥል አባት ጋር ሄዳ ነው የሚሆነው። ቅምጥል አባት ጋር ሄዳለች፣ ቅምጥል የለችም ትለዋለች። ቅምጥል ገጠር ገብታለች ከነ ዳይመንድ ጋር ገጠር ገብታለች። የአደይ አባት ከአጋዡ ጋር ተገናኝተው ሲነግሯቸው ነበር። የአደይ ቤተሰቦች ያስመለጧት ሰዎች መጥተዋል ሲላቸው፣ እና ታዲያ ዝህ ምን ትጠብቃለህ አንተ? እጅና እግርህን አጣጥፈህ ለምን እንደመጡ ሄደህ አጣራ ይለዋል። እሺ በቃ ሄጄ አጣራለሁኝ በማለት እነሱም መንገዳቸውን ይቀጥላሉ። በሌላ በኩል ባኬ በጣም ደስ ብሎታል። ሊሊ እንደዚህ ሆና እናቱን በማናገሯ በጣም ነው ደስ ያለው። ምክንያቱም ለሱ ብላ አስባ እንደዚህ በማድረጉ በጣም ደስተኛ አድርጎታል። አሹ ግን ምግብ አልበላለኝ
እንዴት ነው ቀይው ሁሉ ናፍቆኛል። በቃ የከብቱ ሽታ የሁሉም ነገር እንዳለ አካባቢው ሁሉ ናፍቀውኛል ይላታል። በቃ በእኔ ምክንያት ነው እንደዚህ የሆንከው፣ ምን ላድርግ አሁን ምንድን ነው ማድረግ ያለብኝ እያለች ሮማንም ታናግረዋለች። እሱም ባንቺ አይደለም በቃ ችግር የለውም እያለ ያባብላታል። እሷም በቃ ቆንጆ ምግብ ሰርችልሃለሁ ብላ እያለችው ታጎርሰዋለች። በዙ መካከል ፍቅር ትመጣለች። ፍቅር ስትመጣ ምን ትሰሪያለሽ እዚህ? ምንድን ነው እየሰራሽ ያለሽው? ቀጥ ግቢ አንቺ እዚህ ምን ታረጊያለሽ? ምንድን ነው ስራሽ እዚህ ጋ ስትላት፣ እትዬ ፈቅደውልኛል፣ ከፈለግሽ ማረፍ ትችያለሽ ብለው ፈቅደውልኛል። ስለዚህ እኔ ደግሞ እዚህ መጣሁ ትላታለች። እሷም አይቻልም ሂጂ ግቢ ቤት ብዬሻለሁኝ እያለች እያስፈራራቻት እየገባኝ ነበር። አሁንስ መስበርሽን አለፍሽ፣ ከዚህ በኋላ ይበቃሻል። አደይን እንደዛ ስትናገር ያዝም አልኩኝ። አሁን ደግሞ በሮሚ መጣሽብኝ፣ እኔ ጋር እንጣላለን ረፊ ይላታል አሹ። እሷም በቃ ትልና እንትን ትቀልዳለች። በሌላ በኩል ፍቅርና ቲና አደይንና ዴቭን ለመነጣጠል እየተመካከሩ እያለ ዴቭ ይመጣባቸዋል። እናንተ በቃ ሁለታችሁ አንድ ጋር ደግሞ ጠመራችሁ፣ ደግሞ በዚህ መጣችሁ። የእናንተ ነገርስ እንደው ከፋ። አሁንስ ምርራ ላይ ስልችት አለኝ። እንደው እናንተን ማላይበት ወዴት ልሄድ ይላል። እናቱ ይደውልለታል። የዴቭ እናት ሲደውልለት ደህና ነው ወይ? ሁሉ ሰላም ነው ወይ? ምነው ጠፋህ? እነግርሻለሁ እያልከኝም ለምን አልነገርከኝም እስካሁን ድረስ እያሉት ነበር። እሱም ምንም አዲስ ነገር የለም እናቴ፣ አዲስ ነገር ሲኖር እነግርሻለሁኝ እያለ ይናገራል። ምክንያቱም ፍቅር እንዳለው ለምን እንዳልተናገረ አናቅም። መናገር ነበረበት፣ ግን ሳይናገር የፍቅር እናት ጋር ይደውሉና ዴቭ ይኸው ይደውላል እነግርሻለሁ እያለ እስካሁን ድረስ ግን ምንም የነገረ ነገር የለም። እስቲ አንቺ የምታውቂው ካለ ጠይቂውና ንገሪኝ ትላለች። የፍቅርም እናት ለዴቭ እናትህ ደውላ ነበር፣ ግን ምንም ነገር ሊነግረኝ አልቻለም። እነግርሻለሁ እያለ ይኸው እስካሁን ድረስ ነግሮኝም አያውቅም። ምን ሆኖ ነው ልጄ ብላ ጠይቃኛለች። ምንድን ነው ልትነግራት የፈለግከው? ለምንስ አልነገርካትም? ትለዋለች። እሱም በቃ ደህና ነኝ፣ ይኸው እንደምታወኝ ምንም አልሆንኩም እያለ ነው። በሌላ በኩል ሊሊ ናት ይህን የተናገረችው። በሌላ በኩል ሊሊ ለባርኬ እንዴት ነው የሄድሽበት ብሎ ሲጠይቃት አሪፍ ነው፣ ግን አባትህ ይመስለኛል የእናትህ ኬዝ እያለ ትነግረዋለች። እንዴት ማለት? አባቴ እኮ የለም ሞቷል ሲላት፣ አይ አይመስለኝም፣ እንደዚህ የጀመረችልኝ ታሪክ ግን አባትህ እንዳለ ነው የሚመስለው። ስለዚህ ኬዙ የአባትህ ነው። አባትህ ጋር ምን አይነት እንትን እንደሆነ አላውቀውም። አባክን ካወቀው ግን ብትነግረኝ ደስ ይለኛል ስትለው፣ እኔ አባቴ አላውቀውም፣ ግን ሞቷል፣ እንደ ሞተ ነው እኔ የማውቀው ብሎ ይነግራታል። አይ እንደዛ አይደለም እያለች በቃ እሺ በቃ ለቀጣይ እኔ ሁሉን ነገር ጨርሼ እነግርሃለሁኝ፣ ግን አሁን ምንም ነገር የምነግርህ የለኝም፣ ተረጋጋ ትለዋለች። እሱም እሺ የኔ ሀሳቢ እንዳትጎጂ ራሽን ጠብቂ ከምንም በላይ ብሎ ያስጠነቅቃታል። እሷም እሺ በቃ አልጎዳም አይዞህ እያለችው እየነገረችው ነበር። በሌላ በኩል ዴቭ እነ ፍቅር ቤት ሲሄድ አደይ የለችም እዛ። ሁሉም ቦታ እየፈለጋት ነበር። አደይ ደግሞ ቅምጥል አባት ከሄዳ ምግብ ሰርታ አዘጋጅታ ሰታቸው እየመረቋት ነበርና በረካ ሁኜ ልጄ ፍቅረኛ ካለሽ አለሽ ወይ ሲሏት፣ አዎ ትላለች። እንደዛ ከሆነ እሱ ሲፈልግሽ አንቺ ርቀሽ እንዳትሄጂ አጠገብሽ እያዡ በኋላ ላይ ይቆጭሻል ብለው ይመክሯታል። እሷም በዚህ ምክር እሺ አባባ አስተካክላለሁኝ በማለት ምክራቸውን ተቀብላ ወደ እነ ሊሊ ቤት ትሄዳለች። ሊሊ ጋር ስትሄድ ምን ሆነች ነው? ጥሩ አይደለሽም፣ ጥሩ ስሜት የለሽም፣ ታስታውቂያለሽ ሲላት ዴቭ የተቀየረ ይመስለኛል አላቅም እያለች ትነግራታለች። እንደዛማ አይሆንም በማለት እዚህ ጋር እንጨርሳለን ማለት ነው።
ሊሊም ዴቭን አናግረዋለሁ ብላ ከቤት ወጥታለች ማለት ነው። አደይም እንግዲህ ዴቭን ለማግኘት ወደ እነ ፍቅር ቤት እየሄደች ነው። ስለተከታተላችሁኝ ከልብ አመሰግናለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ፣ በቀጣይ በአዲስ ርዕስ እስከምንገናኝ ሰላማችሁ ይብዛልኝ። እንግዲህ የአደይና የዴቭ ፍቅር መጨረሻቸው ምን እንደሆነ አናውቅም፣ ግን ይመስለኛል ከቤተሰብ ጋር የሚስማሙ አይመስለኝም። ምናልባት ዴቭም ትቷት ይሄድ ይሆን ወይስ ከአደይ ጋር ይቀጥላል የሚለውን ደግሞ በቀጣይ ክፍል ይዘን እንቀርባለን ማለት ነው። በጣም አሪፍ ቆይታ ነበረን። ከኔ ጋር አብራችሁ ስለምትከታተሉ ስለምታበረታቱኝ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።